ኳስ ላይ እንዴ ነው እንደዚህ ይወስድ ምንም አትልም ግን ልጆቹን አልቻልኩም አይደለ እንዴ እነሱ አዲስ ሲነርጂ እሺ ፋዘር እንዴት ነው ተሻላቸው ለድብድብ ሚላን አሁንማ ያገገመልኝ እኮ ነው እማዬ ደግሞ መስገናለች እና ታንከስን የቀረብኩት ለገንዘብ ነው እያልሽኝ ነው ሲጀመር እኮ ያንቺን ገንዘብ እሱ ለማምጣት ስንት ስቃይቱ ነው የሚያመጣው እንዴት ሆኜ ደጋግሜ ነግሬው ነበር እሱ ግን እምቢ አለ ከቀረበኛ ይቀር ደግሞ የሆነ ነገር መጠቀም አልነበረም ጽጌ የእውነት ልክ አልሰራሽም እንዴ እሱ እኮ ጭራሽ አገባሻለሁ እያለ እየፎከረ ነው ከዚህ በኋላ እንኳን እውነቱን አወቅኩ እንጂ እንኳን ሊያገባኝ አጠገቤ አይደርስም ያው እንደውም ቤታችንም ለቀቅላችሁ ወጥቻለሁ አንቺ ጽጌ እንዴት ነው ታረጋለሽ ኧረ ስልኬን የተረገመች ተረጋጋ እባክህ ሮሚዮ መጀመሪያ ነበር ፍቅር ሲያጫውት መጠንቀቅ ታዲያ ከቀረበኛ ቀሪ ይሄው ተንከሲስ አሁን ላይ መሳይ ጽጌ ከአብርሽ ጋር ስታወራ የነበረውን ነገር በቪዲዮ ቀርጾ ስላሳየው ጽጌ ለሱ ያላትን አመለካከት ካወቀ በኋላ እሱን ለጥቅም እንደቀረበችውና ጭራሽ በልቧ ውስጥ ለሱ ምንም አይነት ቦታ እንደሌላት ሁላ ስታወራ ሰምታልና አሁን ላይ ከጽጌ ተለይቼ መኖር አልችልም በሚለው ራሱን ለማጥፋት ነው ማለት ነው እናም ከዚህ በፊት ይሄን ነገር አንስተን ነበር ጽጌ አሁን ላይ ከተንከሲስ ጋር መኖር ከሱ ጋር አንድ ክፍል ውስጥ መኖር የሚለው ሐሳብ ያመጣችው እሱ በነገራት መሰረት ነው እንግዲህ ቀረጥ ውስጥ በነገራት መሰረት ውስጥ ነው የቀረጹት ማለት ነው አልማዝ አለ ዳይመንድ አለ ምናምን የሚለውን ነገር መሳይ ከዚህ በፊት ለሷ የነገራት ነገር ለተንከሲስም ከሱ ጋር እንድትሆንና ይሄን ነገር አምና ጊዜ እንድትሰጠው በሚል ነበር ይሄ ነገር እውነት ነው እኔና አንቺ አውጥተን ህይወታችንን እንቀይራለን መሳይን ትተነው ከኔ ጋር ኑሪ በሚልም ጽጌን ይሄን ሐሳብ ተንከሲስን አምናው ነበር ከሱ ጋር የቤት ኪራይ የምከፍለው ወጥቻለሁ ተቸግራለሁ አብሬ ልኖር የሚለውን ሐሳብ አምጥታለች በዚህ ነገር ከተንከሲስ ጋር መኖር የሚለውን ሐሳብ አምጥታ ተንከሲስ ደግሞ እሷን ስለሚወዳትና ስለሚያፈቅራት ብዙ ጊዜውን ከሷ ጋር ማሳለፍ ስለሚፈልግ ነው ይሄን ሐሳብ ቶሎ የተቀበላት ማለት ነው ይሄ ሐሳብ ደግሞ ከሁሉም ሰው በላይ ያልተስማማው መሳይ ነበር መሳይ ጽጌ እንዴት እዚህ ቤት ትኖራለች እንዴት ሌላ ሰውኛ ላይ ይጨመራል እንደዛም ከሆነ እኔም ሌላ ሴት አመጣለሁ በሚል ነበር ከዛ ቤት ውስጥ በአንደኝነት እሱ ይሄን ሐሳብ ሲቃወም የነበረው ማለት ነው በርግጥ መሳይ ጽጌም ብቻ ሳይሆን ተተና ራሱ ለመጀመሪያ ጊዜ እዛ ቤት የመጣች ጊዜ ከሁሉም ሰው ተለይቶ እሷን ሲቃወማት የነበረው ብቸኛ ሰው እሱ ነው አሁን ደግሞ ጽጌን የተቃወማት ከተተና ላይ የተባለ መንገድ ነው እሱ ጽጌን ይፈልጋታል ከሱ ጋር እንድትሆን ይፈልጋል ግን እዚህ ጋር ከተንከስ ጋር ግራ ተጋብቶ አንድ ላይ ሊኖሩ ነው የሚለውን ሐሳብ ሲሰማ ነገር ጠንከር አድርጎ አብርሽን ጎትኩቶ ጽጌ ከዛ ቤት እንድትወጣ አብርሽ የራሱ ሚና እንዲጫወት አድርጓል ማለት ነው አብርሽ ደግሞ ይሄን አስተሳሰብ ከዚህ በፊትም ያስቆ ነበር ሲገርመው ነበር በተለይ ተንከስ ቀረጥ ውስጥ አልማዝ አለ ወይ አለ ዳይመንድ አለ የሚለው ነገር ለምን ትጃጃላላችሁ እንደዚህ የሚባል ነገር የለም የሚለው ነገር ለመሳይም ከዚህ በፊት ነግሮት ነበር አሁን ደግሞ ጽጌን ሐሳብ ሙሉ ለሙሉ አምናስ ነግሮ አብርሽ ደግሞ ይሄን ነገር ውሻት እንደሆነና እንደዚህ የሚባል ነገር የሰው ልጅ ውስጥ እንደማይገኝ ሲነግራት የመጀመሪያውን የመጣችው ጥቅም ፍለጋ ስለሆነ እዛ ጋር ለተንከሲስ በነገረችው መሰረት ይብክረ የምትከፍለው አታ ተቸግራ ሳይሆን ከተንከሲስ ጋር የሆነ ጥቅም ፈልጋ ስለሆነ አብርሽ ደግሞ እዚህ ጋር ይሄን ነገር ሲነግራት ወዲያውኑ ቤቱን ጥላ ሄዳለች ማለት ነው በተለይ ከሁሉም ነገር በላይ ደግሞ ተንከሲስ ነው የጎዳው ይሄ አብርሽ ይሄን ነገር ሲነግራት ደግሞ ስለ ተንከሲስ ለአብርሽ የነገረችው ነገር ነው እኔ ጭራሽ እሱና አልወድም ይሄ ኩርንቺት ሲጀመርን ያልፈልገውም ተወይ ብዬ ብዙ ጊዜ ነግሬዋለሁ እኔ ሲጀመር እሱን የቀረብኩት ለጥቅሙ ነው ከዚህ በፊት ገንዘብ ሲሰጠኝ ነበር ኑሮ ስለሚከብደኝ ዝም ብዬ ስቀበለው ነበር አሁን ግን እኔ የወደድኩት ያፈቀሩት መስሎ በሚል እንደዚህ ተንከሲስ ልብ የሚጎዱ ቃላቶችን ስትናገር መሳይ ደግሞ ተንኮለኛው በተንኮል በተንኮል ደግሞ ተንኮለኛው በተንኮል እየተተካ ነው ይሄንን ነገር ቀርጾ ለተንከሲስ አሳይቶታል ማለት ነው በእርግጥም ይሄኛው ነገር ተንኮል ወይም ደግሞ ክፋት ሳይባል እንደውም ተንከሲስ ነው ያለ ነው ጽጌ ከዚህም በላይ ተንከሲስ ላይ እንድትጫወት
ልቡ ሰጥቷት እንድትጎዳው ሌላ ጣጣ እንድታመጣበት ምናልባትም አይታወቅም። እዛች ቤት ውስጥ አንድ ላይ ነው የሚኖሩት፣ አንድ ፍራሽ ላይ ነው የሚተኙት እና ጽጌ ሌሊት አንድ ቀን በሱ ተነስታ የተንከሲስን ቆርጣ ከውስጡ አልማዙን ወስጄ ሌሊቱን እጠፋለሁ የሚል እንደዚህ አይነት ሙከራ አድርጋ ምናልባት ተንከሲስ ላይ ሆነ ጉዳት ታደርስ ነበር ማለት ነው። የመሳይ ዛሬ ቪዲዮ ቀርጾ ለሱ ማሳየቱ የተንከሲስ ትልቅ ውለታ ያውለውለታል ማለት ነው። ሌላውን ነገር ደግሞ ልናነሳ የምንችለው ስለ ትህትና አሁን ላይ ከሀዘኗ እየወጣች ይመስላል። በጣም ደስተኛ ሆናለች አሁን ባለችበት ሁኔታ ማለት ነው። ለምን ከተባለ የምትፈልገው ነገር ሁሉ አሁን ላይ የተሟላላት ይመስላል። እሷን ሲያስጨንቃትና ሲያሳስባት የነበረው ስለ አባቷ ነገር ነው። አባቷ ታሟል፣ እንደዚህ ሆኗል፣ አባትሽ የምታከብበትን ገንዘብ ላኪ ብሎ ቤተሰቦቿ ሲያጨናንቋት ያን ገንዘብ ደግሞ መድብል ልኮላት አሁን ላይ አባቷ ሕክምና አግኝቶ ጥሩ ሁኔታ ላይ እንደሚገኝ ነው እሷ በተናገረችው መሰረት ማለት ነው። አንደኛ የምትፈልገው ነገር እሱን ስለሆነ አባቷም ማሳከም ስለሆነ ይህንን ነገር ደግሞ አክሳክተዋለች እና በጣም ደስተኛ ሆናለች። ሌላው ነገር ደግሞ አሁን ላይ ስራ ጀምራለች፣ መስተንግዶም ቢሆን ማለት ነው። በእርግጥ መጀመሪያ ላይ ባለፈው አብርሽንም መድብልን ምስትላቸው የነበረው ወደ አረብ ሀገር መሄድ አለብኝ ቤተሰቦቼ ለኔ ብሎ ይሄን ያክል ለፍቷል። ያንን ነገር አስባ ነበር። ግን ደግሞ አብርሽ መድብልን ይሄን ነገር እንድታደርግና በተለይ መድብል እኔ ስራ ፈልግልሻለሁ፣ ስራ አስቀጥልሻለሁ የሚለውን ሀሳብ አንስተውላት ነበር። ግን ደግሞ ትህትና አሁን ላይ ሁሉንም ነገር በራሴ ማድረግ አለብኝ፣ ራሴ መቻል አለብኝ፣ እስከ መቼ የሰው እርዳታ ጠብቃለሁ በሚል ይመስላል አሁን ላይ እሷ በተናገረችው መሰረት ስራዋን ፈልጋ ያገኘችው በራሷ ነው። በእርግጥ መድብልም ከዚህ በፊት ይሄንን ነገር አንስቶ ነበር፣ መስተንግዶ የሚለውን ነገር ደላላውን መርዞን ጠይቄ ስራ ስለሆነ መስተንግዶና ሌላ ነገር እንደዚህ አይነት ነገር ጥቃቅን ስራዎችን ካንቺ ጋር የማይሄዱ ነው የሚነግረኝ። እኔ ሌላ የተሻለ ካንቺ ጋር የሚሄድ አንቺን የሚመጥን ስራ ፈልግልሻለሁ ብሏት ነበረ። ግን ደግሞ ትህትና አሁን ላይ መድብል ለእሷ አይመጥንም ብሎ የናቀው መስተንግዶ የሚለውን ስራ በራሷ አግኝታ እየሰራች ነው። በዚህ ነገር ደግሞ በጣም ደስተኛ ነች። አሁን ላይ ደግሞ አሁን መድብል አንድ ነገር ያላት ነገር አለ። ከዚህ በፊት እሷን ሲመለከታት የነበረ በፍቅር አይን ነው። ግን ደግሞ ከእሷ ምንም ምላሽ ሊያገኝ አልቻለም። በእርግጥም ከዚህ በፊትም እሷ የሆነ ተስፋ ሰጥታው ነበር ለመድብል ማለት ነው። ወንድሜ ፈልገህ ካገኘህልኝ ችግር የለውም እንጋባለን፣ አብረን እንሆናለን የሚለው እንደዚህ አይነት ተስፋ መድብልን ሰጥታ ነበር። መድብልን በጣም ደስተኛ ሆኖ ነበር። ግን ከጊዜ በኋላ ምን ሀሳቧን እንዳስቀየራት አይታወቅም። ትህትና ለመድብል የሰጠችውን ተስፋ መልስ አጥፍተዋለች ማለት ነው። በእርግጥ መድብል አሁን ላይ ራስ ወዳድ መሆን የለብኝም በሚል ከእሷ ጋር እንደ እህትና እንደ ወንድም መቀጠል እንደሚፈልግ ነው እንግዲህ ያለው። ከዚህ በፊት እሷን በፍቅር አይን መመልከት የሚለውን ነገር ትቶ አሁን ላይ እንደ ወንድምና እንደ እህት አብረን እንሆናለን የሚለውን ነገር ነግሯታል። እና ደግሞ ለምን ለሱ ጊዜ እንዳልሰጠችውና እሱ በፍቅር እንደተመለከታት እሷ ደግሞ በምላሹ ለምን በፍቅር እንዳልተመለከተችው የራሷ ምክንያት ተነግረዋለች። እዚህ መሀል ብዙ ችግሮች አሉ። በተለይ ቤተሰቦቿ ያሉበትን እዳ ማለት ነው። ያው ያኔ ዝና እሷን አጋግብቶ ቤተሰቦቿ ልጃቸውን ከፈልጋቸው ይሄን ያክል ገንዘብ ላኩ በሚል ቤተሰቦቿን ሲያስጨንቅ ነበር። ቤተሰቦቿ ደግሞ ያላቸው ንብረት ሸጦ ከጎረቤት ተበድረው ያያ እዳ ስላለ ቤተሰቦቿ ከዛ እዳ ማውጣት አለብኝ የሚለው ነገር ነው። ያያ ስላለብኝ ይቅርታ አድርግልኝ በሚል ነገር ጠይቀዋለች። አሁን ከዚህ በኋላ ሁለቱ የሚያገናኙት በፍቅር ሁኔታ ሳይሆን ወይ ደግሞ በፍቅር መልክ ሳይሆን እንደ እህትና እንደ ወንድም የሚገናኙት ማለት ነው። ምናልባት ወደፊት ምን እንደሚፈጠር ባይታወቅም ሌላውን ነገር ስለ ግሌ ነው። የግሌ አሁን ላይ አብርሽን መውደድ አብርሽ የኔ ብቻ ነው የሚለውን ነገር ያሰበች ይመስላል። በእርግጥ ከዚህ በፊትም ይሄን ነገር ከራሷ ጋር ከአብርሽ ክፍል ውስጥና ስታወራ ነበር ማለት ነው። እስከ መቼ ነው የምጠብቀው? እስከ መቼ ነው እሱ ይወደኛል በምላሹ ብዬ እሱ ምላሽ ቆሜ የምጠብቀው ስትል ነበር። እና አሁን ላይ ትክክለኛ ውሳኔ የወሰነች ይመስላል። አብርሽ እሷን አንድም ቀን በፍቅር መልክ ተመልክቷት አያውቅም። እሷን እንደ እህቱ ነው የሚያያትና እሷ ብዙ ጊዜ የኔ ብቻ የኔ አፈቅራ አለሁ እኔ እወድሃለሁ የሚለውን ነገር ተናግረው ነበር። ግን ደግሞ ያ ነገር አልሆነም። ከዚህም በኋላ አልጠብቀውም፣ በዚህም በኋላ እሱን አላስቸግረውም በሚል ወደ ራሷ ተመልሳ ጊዜዋን ማቃጠል እንደሌለባት አውርታ ነበር። እና አሁን ደግሞ ለራሷ ግራ እስከሚገባ ድረስ ገልሞን እያሰበችው ነው ማለት ነው። በእርግጥም ይሄ ሰሙን ለራሱ የምታሳየው አክሽኑ ወይም ደግሞ ከሱ ጋር የምታወራበት ሁኔታ ራሱ ወደ ገልሞ እየተሳበች ይመስላል ማለት ነው። ከሱ ደግሞ የደበራት ነገር እሱ ቀን እየሰራ ውሎ ማታ ሁሌ እየሰከረ ወደ ቤት መምጣቱ ነው ማለት ነው። ይሄ ነገር እንዴት በደጋጋሚ እየነገረችው ነው። ግን ደግሞ ሳይታወቃት ብቻውንም ስትሆን ስለሱ ነው የምታስበው። ከሱ ጋር ስታወራም ደስተኛ ሆና ነው የምታወራው።
እና ይሄ ነገር እሱንም እሷን ግራ ገብቷታል። ሳይታወቅኝ ይሄን ሰውዬ እየወደድኩት ነው ወይ ይሄን ሰውዬ ወደሱ የተሳብኩ ነው ወይስ ምንድነው ብላ ራሷን እየጠየቀች ነው ማለት ነው። ቤተሰቦቻችን ግን ደግሞ እስከዛሬ አንድ ግልጽ ያልሆነ ነገር ገልሞ የዛች ቀን ወረቀቱ ላይ ጻፈው ስም የማን ነው የሚለው ነገር ማለት ነው። በጣም በእርግጥ አንዳንድ ከሆነ ገልሞ የሚያሳያቸው ወደሚያወራቸው ወሬዎች የምንረዳ የዛን ቀን ወረቀቱ ላይ ጻፈው ስም የግሌን ስም ነው ማለት ነው። እንግዲህ በዛሬ ክፍል ይህንን ይመስል ነበረ። ቀጣዩን ቪዲዮ ይዤላችሁ እስከምቀርብ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቤተሰቦቼ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።